ሻሎም የተወደዳችሁ በዓለማችን ክፍል የምትገኙ ቅዱሳን የጌታ ጸጋና ምሕረት ይብዛላችሁ። እንደምን አላችሁ? እኔ ወንድማችሁ ደህና ነኝ። ዛሬ አንድ መልእክት አለኝ። ያንን መልእክት ሼር አደርጋለሁ። በእግዚአብሔር መንፈስ እንጂ በእግዚአብሔር ጸጋ እንጂ በእግዚአብሔር ኃይል እንጂ ባንተ የሚሆን ምንም ነገር የለም። እንደዚህ በሚለው ነው እግዚአብሔርን ቃል ማውጀው። በመንፈሴ እንጂ በጸጋዬ እንጂ ማን ነው ባዩ? እግዚአብሔር ነው። አውላችሁ ዛሬ በራሳችሁ ጥረት፣ በራሳችሁ ዕውቀት፣ በራሳችሁ ቅልጥፍና፣ በራሳችሁ ፍልስፍና የእግዚአብሔርን ሥራ እንሰራለን ብላችሁ በቤተ ክርስቲያን ላይ ፖለቲካ የምታራምዱ ሰዎች ስቶፕ ኦን ኢት። እግዚአብሔር አምላክ እንደዚህ ነው የሚለው፣ አቁሙ ነው የሚለው። እግዚአብሔር ለዘሩባቤል ምን እንደተናገረ ወደ ትንቢተ ዘካርያስ ምዕራፍ 4 ከቁጥር 6 ላይ እግዚአብሔር ቃል እንደዚህ ይላል። ለዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ቁጥር 7 ታላቅ ተራራ ሆይ አንተ ምንድን በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ክብር ለኢየሱስ ይሁን። አሁላችሁ በተለይም በእግዚአብሔር ቤት ላይ እንደ ሴኩላር ወርልድ እንደ ውጪው ዓለም በእግዚአብሔር ቤት ላይ በሰው ብቃትና በሰው ረጅም ጊዜ ኤክስፒሪየንስ በሰው ረጅም ጊዜ የሥራ አፈጻጸም የሚሆን ምንም ነገር የለም። ለዚህ መጽሐፍ ቅዱስ በአዲስ ኪዳን ላይ እግዚአብሔር ደካማ የሆኑ ሰዎችን ጠርቶ ያመጣል። ዕውቀት የሌላቸውን ጠርቶ ያመጣል። ገበሬ የሆኑትን ጠርቶ ያመጣል። ከዛ ብቁ ያደርጋል። ብዙ ቦታ ማለት ነው። ስለዚህ ዛሬ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በእግዚአብሔር ኃይል የማይቻል ነገር የለም። በእግዚአብሔር ብርታት የማይቻል ምንም ነገር የለም። ዛሬ የራሳችሁን ስሜት፣ የራሳችሁን ፍቃድ፣ የራሳችሁን ጉዳይ አክላችሁ አስገብታችሁ የእግዚአብሔርን ሥራ እንሰራለን ብላችሁ የምትታገሉ ሰዎች አቁሙ። እግዚአብሔር አምላክ እንደዚህ ነው ያለው ዘሩባቤል። ለዘሩባቤል የመጣ የእግዚአብሔር ቃል ይህ ነው ብሎ ካለ በኋላ በመንፈሴ እንጂ በኃይልና በብርታት አይደለም። ታላቅ ተራራ የነበረው አንተ ታላቅ ተራራ ሆይ ብሎ እግዚአብሔር ዞር ብሎ የተናገረው በዛን ዘመን የነበረው የዘሩባቤል አለመቻል፣ የዘሩባቤል አለመብቃት፣ የዘሩባቤል ደካማ ጎን ሊሆን ይችላል። በዘሩባቤል የነበሩ ሰዎች መጥፎ ሰዎች ሊሆኑ ይችላል። የፖለቲካ ሁኔታ ሊሆን ይችላል። የኢኮኖሚ ሁኔታ ሊሆን ይችላል። ዛሬ ጌታን ለማገልገል እግዚአብሔር ጠርቶ ከወጣክ በኋላ ማን አለኝ የምትል ሰው፣ ማን ነው በጎኔ ላይ ያለው የምትል ሰው፣ ማን ይረዳኛል የምትል ሰው፣ ማን ነው ከጎኔ የሚቆመው የምትል ሰው፣ ወርቀት የለኝም የምትል ሰው፣ ዕውቀት የለኝም የምትል ሰው፣ ገንዘብ የለኝም የምትል ሰው በመንፈሴ እንጂ በኃይል አይደለም። የእግዚአብሔርን ታላቅ እጅ ኃያል የሆነውን የእግዚአብሔርን መለኮታዊ ሱፐር ናቹራል የሆነውን የእግዚአብሔርን ኃይል ለማየት በአገልግሎት ለማየት በቢዝነስ ለማየት በዘመን ለማየት በእንቅስቃሴ ትፈልጋለህ? በእግዚአብሔር መንፈስ ታመን። በእግዚአብሔር ችሎታ ታመን። በእግዚአብሔር ተደገፍ። ራስን ለእግዚአብሔር ስጥ። ዘመንን ለእግዚአብሔር ስጥ። አገልግሎትን ለእግዚአብሔር ስጥ። በእግዚአብሔር ጥበብ ታመን። ምሳሌ ላይ እግዚአብሔር ቃል እንደዚህ ይላል፣ በራሲ መስተዋል አትደገፍ፣ በራሲ ጥበበኛ አትሁን ይላል። የእግዚአብሔርን ጥበብ ወደ ጎን ትቶ ጥበበኛ ለመሆን መሞከር ራሱ አደጋ አለው። እግዚአብሔር ዛሬ እንደዚህ ይላል፣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እግዚአብሔር እናንተ በእግዚአብሔር መንፈስ በእግዚአብሔር ጸጋ
በእግዚአብሔር ኃይል መደገፍ ስትጀምሩ የራሳችሁን ፍልስፍና የራሳችሁ የሆነውን ነገር ማስገባት ስትተው የዘላለም አምላክ እግዚአብሔር ታላቅ ኃይሉን ይገልጣል። ተራራውን ያናግራል። አንተ ጀመርከውን አንተ ትጨርሳለህ። አቅሜ አይደክምም፣ ጉልበቴ አይደክምም። ብዙዎቻችን ዛሬ ኃይል ያጣነው፣ ዛሬ ፍሬ ያጣነው፣ ዛሬ ድል ያጣነው የራሳችን ጥበብ በእግዚአብሔር ስራ ላይ ስናስገባ የራሳችንን የሆነ ነገር ጣልቃ ስናስገባ እግዚአብሔር እጁን ሰብሰብ ያደርጋል። እግዚአብሔር እንዳይሰራ የሚገድብ ነገር፣ እግዚአብሔር በእኛ እንዳይሰራ የሚያደርግ ነገር በራስ መደገፍ፣ እምነት ማጣት፣ ጥርጣሬ፣ የኃጢአት ልምምድ፣ ይቅርታ ለማድረግ፣ በሁሉም ነገር ለዘብተኛ መሆን፣ ፋሽኔት አለመሆን፣ መቀጣጠልን ማጣት፣ እምነትን ማጣት እነዚህ ናቸው። በመንፈሴ እንጂ በኃይል አይደለም፣ በመንፈሴ እንጂ በኃይል እና በብርታት አይደለም። በሰው ጥበብ የሚሰራ እግዚአብሔር ስራ የለም። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይህንን በዩቲዩብ በፌስቡክ በዩቲዩብ በተለያዩ ማህበራዊ ሚዲያዎች በፕላትፎርሞች የምትከታተሉ ቅዱሳን በእግዚአብሔር መንፈስ ጀምሩ፣ በእግዚአብሔር መንፈስ ጨርሱ። እግዚአብሔር መልካም ያደርጋል። ይሄን ቪዲዮ በዩቲዩብ ላይ ሰብስክራይብ አድርጉ፣ በቲክታክ ላይ ፎሎ፣ ኮፒ ሊንክ፣ ሼር አድርጉ። እንዲሁም ደግሞ በፌስቡክ ላይ ፎሎ፣ ኮሜንት እንድታደርጉ በጌታ ፍቅር አሳስባችኋለሁ። ወዳችኋለሁ ከልብ። ሻሎም